በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እፎ ሀሎክሙ አነ ሀሎኩ በሰላም ዮም ዘነርእዮ ግስ እርባታ ውእቱ። እንግዲህ ዛሬ የምንመለከተው ምንድን ነው? የአእምረን እርባታ ማለት የአእምረን እርባታ እናይና ከዚያ በኋላ ቀጣይ ደግሞ ነገር ፍቹን አጠቃላይ ከቀዳማይ እስከ መድበል ድረስ ያለውን እናያለን ማለት ነው። ስለዚህ ዛሬ አወራረዱን ብቻ እናያለን። አእመረ አወቀ፣ የአምር ያውቃል ያሳውቃል፣ የአእምር ያውቅ ዘንድ ያሳውቅ ዘንድ፣ የአእምር ይወቅ ያሳውቅ። እንደገና አእመረ የአምር ያ ማድረግ ማለት ነው። የቅድሙን ይሄ ነው። የአምር የአእምር የአእምር አእምሮ አእምሮት፣ አይማሪ አይማሪያን አይማሪት አይማሪያት፣ አምር እምር እማር ዘር አምራት እምራት እማራት በብዙ እምረት ሳቢ ዘር እምረታት በብዙ መእምር ምእማር ምስትእማር ተእማር ትእማር እማር እስትእማር ባይድ ዘር መአምር ማእምርት ማእምራት ምእምራት ምእማራት ምስትእማራት ተእማራት ትእማራት እማራት እስማዓራት በብዙ እሙር ውስጥ እሙራን በብዙ እምርት ለሴት እሙራት በብዙ መእምር መስተእምር መስተአምር መስተማእምር ውስጠዘ መእምራን መስተእምራን መስተአምራን ማእምራን በብዙ መእምርት መስተእምርት መስተአምርት ለሴት ማእምርት ለሴት መእምራት መስተእምራት መስተአምራት ማእምራት በብዙ አይመርት አመርት መድበል። እንግዲህ ይሄ ብዙ ጊዜ ተንበለ የሚሉ አሉ። ነገር ግን ተንበለ ሳይሆን ያውቃታል እንደሆነ ማለት ምንድነው የማስደረግ ልማድ እንዳለና ግሱ አመረግ እንደሆነ ነው የሚያስረዳን ማለት ነው። ስለዚህ አወራረዱን እንግዲህ በዚህ መልኩ ካየን ያው አይመረ የሚለው ቃል ቀዳማይ አንቀጽ ሲሆን የአመር የሚለው ደግሞ ካላይ አንቀጽ፣ የአይምር የሚለው ደግሞ ዘንድ አንቀጽ፣ የአይምር የሚለው ደግሞ ትእዛዝ እንደሆነ እናያለን ወይም ሳልሳይ አንቀጽ። እንደገና ደግሞ ወይም ስም መለዋወጥ አእመረ የሚለው ምንድነው ሀላፊ እንደሆነ፣ የአምር የሚለው ደግሞ ትንቢት እንደሆነ፣ የአይምር የሚለው ዘንድ እንደሆነ ዘንድ አንቀጽ፣ እንዲሁም ደግሞ የአይምር የሚለው ደግሞ ትእዛዝ አንቀጽ እንደሆነ ይነገራል ማለት ነው። ስለዚህ ያው የተለያዩ ነገሮች ብናገኛቸው እንዳይወዘገቡብን ነው። እሺ ቀጣይ የእነዚህን ትርጉም በደንብ አድርጌ አብራርቼ አቀርብላችኋለሁኝ። እስከዚያው ሰላም ሁኑ።